ሰላም በዚህ ቪዲዮ እንዴት ኢንተርናል ሚሞ ኮንፊደንሻል እንደምናደርግ እናያለን። ሚሞ ክሬት ስናደርግ ሁለት ኦፕሽን ይኖረናል። አንደኛው ኦፕሽን ኖርማል ሚሞ ነው ወይም ደግሞ መደበኛው ደብዳቤ እስካሁን ክሬት ስታደርጉ የነበረው ማለት ነው። ኖርማል ሚሞ ከሆነ የምትልኩለት ክፍል ወይም ደግሞ ዩዘር ደብዳቤውን በሚከፍትበት ሰዓት ላይ ፓስዋርድ አይጠይቀውም። እናንተ የላካችሁለት ዩዘር በቀጥታ ደብዳቤውን ከፍቶ ማንበብ ይችላል ማለት ነው። ኮንፊደንሻል ሚሞ ከሆነ ደግሞ የላካችሁለት ሰው ፓስዋርድ ማስገባት ይጠበቅበታል። ያንን ፓስዋርድ ከእናንተ ነው የሚያገኘው ማለት ነው። ሚሞውን ክሬት በምታደርጉበት ሰዓት ላይ ጀነሬት ያደረጋችሁትን ፓስዋርድ ለሱ ትልኩለታላችሁ። ያንን ትክክለኛ ፓስዋርድ ካስገባ ብቻ ሚሞውን አክሰስ ማድረግ ይችላል። ስለዚህ ይሄኛው ፈርዘር ሴኪሪቲ ይጨምርላችኋል ማለት ነው። ያልተላከለት ሰው አላስፈላጊ ሰው ሚሞውን አክሰስ እንዳያደርግ ሊሚት የምታደርጉበት መንገድ ይሆናል ማለት ነው። ስለዚህ እንዴት ነው ክሬት የምታደርጉት የሚለውን ስናይ ኖርማሊ እስካሁን ሚሞ ክሬት በምታደርጉበት መንገድ ኖርማል ሚሞ ክሬት በምታደርጉበት መንገድ ኢንፎርሜሽኑን ትሞላላችሁ። ዘን የፔጁ መጨረሻ አካባቢ ላይ የመጀመሪያው ፔጅ ኮንፊደንሻል ቶግል የምትል ኦፕሽን ይኖራል ማለት ነው በእንግሊዘኛ ሲሆን እዚህ ጋር ኖርማል ሚሞ የሚለውን ክሊክ ሳደርግ ወደ ኮንፊደንሻል ሚሞ ይቀየራል ማለት ነው። ኮንፊደንሻል ሚሞ ከሆነ ፓስዋርድ ይጠይቀኛል ማለት ነው። ሴም ቶግል በአማርኛ ከሆነ ሚስጥራዊ የሚስጥር መቀየሪያ የሚል ይኖረናል ማለት ነው። ከዛ መደበኛ ደብዳቤ የሚለውን ክሊክ ስናደርገው ወደ ሚስጥራዊ ደብዳቤ ይቀይርልናል ማለት ነው። እዚህ ጋር ምን እናስገባለን ማለት ነው? ፓስዋርድ እናስገባለን ማለት ነው። ይሄ ፓስዋርድ ደብዳቤውን ለላክለት ክፍል ሼር መደረግ ይኖርበታል። ለኤክስተርናል ዩዘር መላክ የለብንም ማለት ነው። ይህንን ፓስዋርድ ክሬት ያደረግነውን ፓስዋርድ መርሳት የለብንም። ከአድሚን ሳይድ ሪሴት የሚደረግ ስላልሆነ እናንተም ሚሞን በምትከፍቱበት ሰዓት ፓስዋርዱን ስለሚጠይቃችሁ ፓስዋርዱን ከተሳሳታችሁ እና ከረሳችሁት ሚሞን አክሰስ እንዳታደርጉ እናንተ ክሬት ያደረጋችሁትን ራሱ ብሎክ ስለሚያደርጋችሁ ፓስዋርዱን እንደማትረሱት እርግጠኛ መሆን አለባችሁ። የሆነ ቦታ ላይ ሴቭ እያደረጋችሁ ክሬት ብታደርጉ ጥሩ ነው ማለት ነው። ዋንስ ፓስዋርዱን ካስገባችሁ በኋላ ኔክስት ብላችሁ ሴቭ ታደርጋላችሁ። ስለዚህ የተጨመረችው ስቴፕ ምንድነች? እቺ ሁለቷ ስቴፕ ነች ማለት ነው። መጨረሻውን እንድታዩ ሴቭ ላድርገውና እንደሚመስል አብረን እናያለን ማለት ነው። እዚህ ጋር አንዴ አድቫንቴጆቹን የኮንፊደንሻል ሚሞን ፕሮፐርቲ ልንገራችሁ። ሚሞ ኮንፊደንሻል ከሆነ ኢንክሪፕትድ ነው የሚሆነው ማለት ነው። ስቶር ሲደረግ ፋይሉ የሚቀመጠው ኢንክሪፕት ተደርጎ ነው። ስለዚህ ኤኒ ፐርሰን ሰርቨሩን አክሰስ ቢያደርግ እና ፋይሉን ለመክፈት ቢሞክር የኢንክሪፕትድ የሆነ ፋይል ስለሆነ የማይነበብ አድርጎ ነው የሚከፍትለት ማለት ነው። ስለዚህ ፋይሉ የማይከፈት እና አንደርስታንድ ለማድረግ የሚያስቸግር ኢንክሪፕትድ የሆነ ፋይል ስለሚሆን ዩዘሩ አንደርስታንድ ሊያደርጉ አይችልም። ዊዛውት እናንተ ካስገባችሁት ፓስዋርድ ውጪ ማንም የትኛውም ሲስተም ላይ ወስዶ ሊያነባው አይችልም ማለት ነው። ሁለተኛው ደግሞ የምትልኩት ደብዳቤ ወደ ሌላ ሰው አልፎ ፎርዋርድ ሊደረግ አይችልም ማለት ነው። ሼርም ሊደረግ አይችልም ማለት ነው። በዚህ መንገድ የላካችሁለት ሰው ብቻ አክሰስ እንደሚያደርግ እርግጠኛ ሆናችሁ መላክ ትችላላችሁ ማለት ነው። ዳውንሎድ መደረግ አይችልም፣ ፕሪንት መደረግ አይችልም። የከፈተው ሰው ደግሞ በሚያነብበት ሰዓት ላይ የሱ ኢሜይል አድሬስ እና የሚያነብበትን ታይም የከፈተበትን ታይም እንደ ወተርማርክ አብሮ ስለሚያደርግበት ፎቶ ቢያነሳው እና ወር ደግሞ ስክሪንሻት ቢያደርገው እና ለመላክ ቢሞክር ከወተርማርኩ ጋር ስለሆነ ትሬሰብል ይሆናል ማለት ነው። እነዚህ ኮንፊደንሻል ሚሞ ሞር ሰኪዩር የሚያደርጋችሁ መንገድ ይሆናል ማለት ነው። ቀጣይ ብዬ ሴቭ አድርጌ መጨረሻውን አብረን እናያለን ማለት ነው። እንደምታዩት እዚህ ጋር አክሰስ ለማድረግ ፓስዋርድ ጠየቀኝ ማለት ነው። ቅድም ጀነሬት ያደረኩትን ፓስዋርድ በትክክል ካስገባሁት ብቻ ይከፍትልኛል ማለት ነው። እዚህ ጋር ይህንን ፓስዋርድ አስገብቼ ኦኬ እለዋለሁ። ሚሞ ይከፍትልኛል። አብረን እኔ እንደምታዩት ፓስዋርዱን ሳስገባለት በትክክል ስላስገባው ሚሞውን ከፍቶልኛል። ግን አንድ እዚህ ጋር ያለን ኦፕሽን ምንድነው? ሪስፖንድ ብቻ ነው። ፎርዋርድ ማድረግ አንችልም። ሪስፖንድ ማድረግ ግን እንችላለን። ያ ማለት ለላከልኝ ክፍል መልሼ ሚሞውን ክሬት ላደረገው ሰው ሪስፖንድ ማድረግ እችላለሁ። ከዛ ባለፈ ግን ለሌላ ሰው አሳልፌ መላክ አልችልም ማለት ነው። ዘን እዚህ ጋር እንደምታዩት ዳውንሎድ ኦፕሽን ሀይድ ተደርጓል። ዘን እንደገና ደግሞ የኔ ኢሜይል እና አክሰስ ያደረኩበት ታይም እዚህ ጋር እንደምታዩት ወተርማርክ ተደርጓል። ስለዚህ ስክሪንሻት ባደርገውም
የኔን ኢንፎርሜሽን አብሮ ይልካል ማለት ነው። በዚህ መንገድ ሰኪር መሆን ትችላላችሁ ማለት ነው። አመሰግናለሁ።